ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። ሰላማችሁ የበዛና የተትረፈረፈ ይሁን። ወንድማችሁ አማረ ነኝ ከሞጣ ሾው ሪል ማለት ነው። ሞጣ ሾው እንግዲህ እንደምትመለከቱት ትክክለኛውና እውነተኛው የሞጣ ሾው ወይም ደግሞ ሪል ሞጣ እንደሆነ እንድታውቁ እንፈልጋለን። መረጃዎችን የምናቀርብላችሁ ከዛው ከሞጣ ከሪያሊቲ ነው። ሪያሊቲ ሞጣ ማለት ሞጣሬ ቀራኒዮ የሚል ሰው እያለ መሰለኝ በአሜሪካን ሀገር ኑሮ ነው ያደረገ፣ ግን ስሙን ብቻ ብራንድ አድርጎ ወስዶ የሚጠቀም። እኛ ግን እምብርት ሞጣ ላይ ተገኝተን በምድሯ ባፈሯ ተገኝተን የመዝናኛዎችን እንዲሁም ደግሞ ልዩ ልዩ ፕሮግራሞችን ወደ እናንተ የምናቀርብላችሁ ወንድማችሁ አሜክሶ ነኝ። አሜክሶ በሞጣ ሾው ላይ የምትከታተሉት ይሆናል። ሁላችሁም ቻናላችንን ሰብስክራይብ በማድረግ እንድትከታተሉን የአክብሮት ግብዣችን ነው። እንግዲህ አሁን ባለው ሁኔታ በምርጥ መዝናኛዎች ወደ እናንተ ልንከሰት ስራችንን እያጠናከርን እንገኛለን። ስቱዲዮአችንን ግንባታ ጨርሰናል። አሁን ደግሞ የቀረጻ እቃዎችን ገዝተን ጨርሰናል። ሁሉም ነገር እያሳካን ስለሆነ እንድትመጡ በአክብሮት ግብዣችን ነው። ሁላችሁም ቤተሰባችን እንድትሆኑ እንፈልጋለን። ባላችሁበት መልካም ይሆንላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። ከእናንተ ጋር ቆይታ የማደርገው ወንድማችሁ አማረ ወርቁ ነኝ ከሞጣ ሪል ሾው ነኝ። እንዴት ናችሁ? ሰላም ናችሁ ሆይ? አለን የተመሰገነ ይሁን። የተከበራችሁ የሞጣና አካባቢው ነዋሪዎች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ ደህና። ሞጣ በጣም ምርጥ የሆነች ከተማ፣ ለኑሮ የምትስማማ በጣም ምርጥ የሆነች ከተማ ነች። ሞጣን ምርጫችሁ ስላደረጋችሁ እናመሰግናለን። ሞጣም ደግሞ ምርጫ ነው እንግዲህ ተመርጠን ነው ሞጣዎች የሆነው። ፈጣሪ እንግዲህ መጀመሪያ ጊዜ ኢትዮጵያ አድርጎ ከዛ አማራ ክልል ከዛ ምስራቅ ጎጃም ከዛ ሞጣ ከተማ ሲያደርገን እድለኞች አድርጎ መርቆ ስለሰጠን ነው። ሞጣ ከተማችን ለመሰረተ ልማት እንዲሁም ደግሞ የስራ ፈጠራዎች በጣም ታዋቂና ምርጥ የሆነች ከተማ ነች። እኔም እንዳየኋት እንግዲህ ሞጣ ከተማ በብዙ ዘርፍ መስራት ታስችላለች። አንደኛ በግብርናው ዘርፍ፣ ሁለተኛ በኢንዱስትሪው፣ ሶስተኛ በንግዱም በጣም ቀልጣፋና ምርጥ ስራ የሚሰሩባት ከተማ ሞጣ ነች። ሞጣን ከልብ አድርጌ በጣም እወዳታለሁ። ሁላችሁም እንደምትወዷት ተስፋ አድርጋለሁ። በሞጣ ደግሞ በመዝናኛው ዓለም ያልተሰሩ የአርት ስራዎችን ይዘንላችሁ ልንመጣ እኛ ሞጣ ሾው በዝግጅት ላይ እንገኛለን። ስማችንን ቀይረን ስካይ ኢንተርቴይንመንት ለማለት ስላሰብን ይችንን ለማስታወቅ ያክል ነው። ስካይ ኢንተርቴይንመንት ወይም ደግሞ ስካይ ሆፕ ኢንተርቴይንመንት የምትለዋን ቤተሰብ እንድትሆኑ ሞጣ ሾው ነች። ሞጣ ሾውን እንግዲህ ሁላችሁም እንደምታውቁት የሆነ ሰው በአሜሪካን ሀገር ቅድም ገልጫዋለሁ መሰለኝ ሞጣ ያልሆነ ነገር ግን እንዲሁ ሞጣ ቀራኒዮ በሚል ስም ከፍቶ እየሰራ ይገኛል። እኛ ግን ከሞጣ ቀራኒዮ ከዛው ከራሷ ከአካሏ ከእምብርቷ ተነስተን ነው ወደ እናንተ የምንመጣው። እናንተም ደግሞ እንግዲህ ቤተሰብ እንደምትሆኑ ባለሙሉ ተስፋ ነን። ቻናላችንን ላይክ፣ ሰብስክራይብ አድርጉ፣ ሼርም አድርጉልን በምትችሉት መጠን። ሀገራችንን አብረን እናስተዋውቅ፣ ከተማችንን አብረን እናስተዋውቅ። በሞጣ ከተማና ዙሪያ አካባቢ ያሉ የወረዳዎች አሉ። ከነዚህ መካከል የሁለት እጅ ነፍሴ ወረዳ ሞጣ ከተማን ሲያካልል ሰዴ ወረዳ በቅርብ ርቀት ላይ የሚገኝ ነው። ሌላኛው ጎንቻ ሲሶነሴ፣ መርጦ ለማርያም እንዲሁም ደግሞ እንደ ጎንጅ ቆለላ አይነት ወረዳዎችም ሞጣን ያው ሁለት እጁን ያዋስኗታል። ያ ማለት ለሞጣ ከተማ ጎረቤት የሆኑ ማለት ነው። ሁላችሁንም እጅግ አድርጌ አመሰግናለሁ። ወንድማችሁ አሜክሶ ነኝ። ምናልባትም እናንተ ደግሞ ያላችሁበት አካባቢ ምን እንዳለው ታውቃላችሁ። አካባቢያችሁን ጠንቅቃችሁላችሁምና እኔ አካባቢን በተለይ ሞጣዬን በጣም ነው የምወዳት። በጣም በሞጣ የኑሮ ውድነቱ እንደሌሎቹ በጣም የተጋነነ ባይሆንም የኑሮ ውድነት ፈታኝ ቢሆንም እንደሌሎቹ ግን የተጋነነ አይደለም። ሞጣ ምርጥ ከተማ ነች። ሁላችሁም ጆይን እንድታደርጉ ቻናላችንን ሰብስክራይብ እንድታደርጉ እንድትተዋወቁን እንጋብዛለን። አድማጮች በሌላ ዜና በእርግጠኝነት በጥሩ ስራ እመለሳለሁ። እንደምትጠብቁኝም ተስፋ አደርጋለሁ። በጣም ምርጥ የሆነ ስራ ይዘንላችሁ እንቀርባለን። ሞጣ ሾውን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ሞጣን ሀገራችንን እናስተዋውቅ። ሌላው ከዚህ በመቀጠል ደግሞ ለወጣቶች አዳዲስ ዜና ይዤላችሁ እመጣለሁ። አስደሳች እንዲሁም ደግሞ ራሳችሁን ዘና ፈታ የምታደርጉበት ምርጥ የሆነ መዝናኛ ወደ እናንተ ይዘን እንመጣ ነው። አድማጮቻችን እኛ በጣም እንወዳችኋለን። እናንተም እንደምትወዱን ተስፋ እናደርጋለን። ምክንያቱም እኛ በስራችን ነው እንድትወዱን የምናደርገው እና ስራዎችን እንሰራለን። እኛም ደግሞ ወደ እናንተ እንመጣለን። ሁላችሁም ከኛ ጋር እንድትሆኑ መልካም ምኞታችን ነው። በሞጣ ብዙ ነገር ታገኛላችሁ። እናመሰግናችኋለን ደግሞ ቤተሰብ ስለምታደርጉን። አብራችን ቆዩ። ሞጣዎች ነን። ሰላም ጤና ይስጥልኝ። እንዴት ናችሁ? ባላችሁበት ሰላም ለእናንተ ይሁን። ውድ ኢትዮጵያውያን ኤርትራውያን እንዴት ናችሁልኝ? ሰላም ነው? የተከበርከው የአማራ ሕዝብ የተከበርከው የኢትዮጵያ ሕዝብ እንዴት አላችሁ? ሁሉ ሰላም ነው ወይ? አለሁኝ እኔ እግዚአብሔር የተመሰገነ ይሁን። ሁሉ ሰላም፣ ሁሉ ደህና ነው። እንዴት ናችሁ? ሁላችሁም ሰላም ናችሁ ሆይ? አለሁኝ እግዚአብሔር ይመስገን፣ ሁሉ ደህና ነው። እስኪ አንዴ ስልክ ለውራ
አየህ ብር ሊበሉ ነው። በቤቱ ነው። አሎ አየህ ብር ሊበሉ ነው። በቤቱ ነው። አሎ